ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ምንድነው በጃኒ ጉዳይና በጆን ዳንኤል ጉዳይ ላይ በቀጥታም ሆነ በተዘዋዋሪ አዶናይን ሊመለከተው እንደሚችል አምናለሁ። ነገር ግን አንድ ትልቅ ማስተዋል የሚገባው ወንድማችን አዶናይ አንድ ትልቅ ነገር አለ። ባንተ መልካምነት፣ ባንተ ቅንነት፣ ባንተ በጎነት እግዚአብሔር አምላክ ባንተ ላይ በሚሰራቸው መልካም ነገሮች የተበሳጩ፣ የተናደዱ፣ የተቃጠሉና በቅናት ያበዱ ሰዎች እንዳሉ ማሰብና ማስተዋል አስፈላጊ ነው ብዬ ስለማምን ምናልባት በሁለቱ ጉዳዮች ላይ በጆን ዳንኤልና በጃኒ ጉዳይ ላይ ምንም አይነት ሐሳብና አስተያየትን በሚዲያ ላይ ወጥተህ እንዳትሰጥ። ምክንያቱም ለምሳሌ ጃኒ እንደዚህ አድርጎኛል ብላ ለተናገረችው ንግግር መልስ ያደረገው ጃኒ አዶናይ ላይ ቺት እንደምታረግ ነው። ግን እሱ ያልተረዳው ነገር አንድ ነበረ። እሱም በሚስቱ ላይ ቺት እንደሚያደርግ ምክንያቱም አሁን ከናዮጋ አብረው እንዳሉ ተናግሯል እና እዛ ላይ ሳያውቁን አውቆዩን በእኔም ግራ በገባኝ ሁኔታ ጃኒ ከሱ ጋር እንደምታወራና ከሱ ጋር ያላቸው ሪሌሽንሺፕ እስካሁን በድብቅ ሲያራምዱት እንደነበረ ተናግሯል። ለማስተባበል ነው ያንን ሐሳብ ያቀረበው። ሐሳቡን ባያቀርብ መልካም ነው ብዬ ነበር ማሰቡ። ምክንያቱም ለቀረበበት ክስ ብቻ መልስ ቢሰጥ አሪፍ ነበር። ጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። እሱን አቴንሽን የሰጠው ሰው የለም። አንዴ ተጨበጨበለት ተባለ። ከዛ በኋላ አጀንዳ ሊሆን አልቻለም። በቃ ዜሮ ገባ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ ማለት እወዳለሁኝ። እንግዲህ ሶሻል ሚዲያው ላይ እያየን እንዳለ ነው የጃኒና ጆን ዳንኤል ጉዳይ ነው እና እዚህ ላይ አስተያየት ለመስጠት መጥቻለሁኝ። የተወሰኑ ቪዲዮዎችንም እንደዛው ይዤ መጥቻለሁኝ እና እንዲሁም የአዶናይ የት ነው ያለው ዛሬ በሚለው አስገራሚ እንግዲህ መልስ ሰጥቷል ማለት ይቻላል እና በስተመጨረሻ ከቆያችሁ የአዶናይ መልስ እንግዲህ እንናገራለን። የት እንዳለ አሁንና ምን ሁኔታ ላይ እንዳለ እናየዋለን። ዞሮ የሚገርም ነው። ደስ ላይ ትልቅ ስህተት የተሰራው ጃኒ ላይ ነው። ጃኒ እጅግ በጣም ትልቅ ስህተት ነው የሰራችው። እንግዲህ በአዶናይ ላይ ማግጣበታለች ማለት ባንችልም ነገር ግን እንደዛ ማሰብ እንችላለን። ሰው ላይ አስተያየት መስጠት ልክ ነው ብዬ አስባለሁ። ነገር ግን ምናልባት አስተያየት ካላችሁ እናንተ እዚህ ላይ አስተያየት ሰጡኝ ያላችሁ፣ ካልሆነ ከምትስማሙበት ከሆነ ደግሞ ኮሜንት ላይ ጽፉልኝ ያላችሁ። እንዲሁም ይህንን የሚያሳዝነው ጉዳይ ምንድነው ጆን ዳንኤል የተናገረው ነው ቪዲዮ ላይ እና በጣም ይጎዳል። አዶናይ ላይ እንደዚህ መደረግ አልነበረበትም። እንግዲህ ሁላችንም ይሄንን ስሜት እንረዳዋለን። ሴቶች ወይም ብዙ ጊዜ በሴቶች ላይ የሚታይ ጉዳይ ነውና ፍቅራችሁ እንግዲህ ከመጀመሪያው ሰው ጋር ፍቅራችሁ ካላለቀ ሌላ ወንድ ልትይዙ ይችላላችሁ በስሜት ወይ ደግሞ ለሰው ለማስቀናት በፊት ፍቅረኛችሁ ለማስቀናት የምታደርጉት ነገር አለ። ይህንን ሌላኛውን ሰው እንደሚጎዳ መረዳት አለብን። ይህንን ደግሞ እንግዲህ ተለማምደነዋል፣ እናውቀዋለን። ይህንን ጉዳይ የሚያሳዝን ነው። አዶናይ ግን እዚህ ላይ ምንም ማለት እንደሌለበት የተረዳ ይመስለኛል። እንግዲህ በመጨረሻ ላይ የማሳያችሁ ቪዲዮ ይኖራል። ጆን ዳንኤልም እዚህ ላይ እንግዲህ ትልቅ ስህተት ሰርቷል። ሊያሳስረው የሚችል ጉዳይ ነው። የሰው ቪዲዮ ይዞ መገኘት በሕግ እንደሚያስቀጣ ማወቅ አለበት። ሊገባም ይችላል። በነገራችን ላይ እንግዲህ እግዚአብሔር ይጠብቀው፣ ሰው ለሰው መጥፎ ስለማንመኝ ማለት ነው። እና የተወሰኑ ቪዲዮዎችን እና የአዶናይ የት ነው ያለው የሚለውን ቪዲዮ በስተመጨረሻ አሳያችኋለሁ ወይም ነግራችኋለሁ። እንግዲህ እስከዛው ጠብቁ። እኔ እንግዲህ ከወዲሁ እሰናበታለሁ።
መልካም ቀን መልካም ምሽት ይሁንልን። ሁላችንም አዲስ ከሆናችሁ ሰብስክራይብ እንዲሁም ኮመንት ካላችሁ ሀሳብ ስጡኝ ለማለት እወዳለሁ። መልካም ምሽት ይሁንላችሁ። ጤና ይስጥልኝ። ዱባይ ማለት ነው። ዱባይ በቃ እኔና እሷ ካለች እንጣላለን፣ ከዛ እንታረቃለን፣ እንጣላለን። ተጣላን ወይ ከዛ ተጣላ ከዛ ጽያት ልሄድ ማለት ነው። ጽያት ልሄድ እኔ እኮ መኪና ይኸው ብዙ ነን እኮ ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች፣ ከዛ ናሆም ያለ ከዛ እንትን አልኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት አስወጥቻት። ከዛ በኋላ አትሄድም አለች እሄዳለሁ ዘሬ አልኳት። ከዛ ቆመች መኪናው ቆመች ከፊት ለፊት መኪናው ጋር አስነሳሁትና መኪናው ትንሽ ነገር የሰጠሁት ማለት ተንቀሳቀስ መኪናው። ከዛ ጆን ፋራና ይገጨኛል በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነደውት መኪናው ስለደው በሩን እጀታውን ይዞ ወደ ነች ማለት ከዛ ስንጨቃጨቅም ለካ እያዩ ነበር አረቦች። ከዛ ተሰበሰብብኝ አይስማት ትወድቃለች ሰናኛ በቅስ እያነቀሰች እያሮጠች ማለት ስከፍ ሩጣ ነባስ ጋጋስቴ ተበሙኝ እንደዚህ ናውረድ ፖሊስ ተጠራምና ደግሞ ፖሊስ ተጠራ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ አንድ ነው ምናምን ሲባል ነው ምሳሙ እና ወዳኑ መቶት ዱባይ ላይ ነው ስንት ይመጣ በቃ ድንግጫለው ሰዎቹ ላይ ተኮሳተር ያለው አይዶን ነው አላልኩኝ እኔ ሸመጠጥኳት። አላውቃትም አታውቀኝም አላውቃትም በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጠራኳት እዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ ፖሊስ እስኪመጣ አልቀመጥዴ መኪና ምን አልኩኝ? አላቃትም ጨርሶ ሸመጠጣት። አላቃትም። ይሄን ልጅ ነው አሁን እናንተ ፕሮቴክት ልታረጉት። ይሄን ልጅ ምን ልታረጉት የምትፈልጉት? እንደዚህ በመኪና የሚገጫትን የሚያሰቃያትን ከሷ ምን እንደምታረግ ስሙ። እውነት ይወጣል። አልፋታ እውነት ካለኔ ሞቴን እመርጣለሁ። አስገባለሁ። ቁልፍ ቀሙኛ መኪና ጋር ቆሜ እሷ እነንትና ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ቃል ልናገር ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ ስብኝ ነው ገቡ። መጣች እሷ ከዛ አንቺ ንገሪያቸው ሊያስብኝ ነው ላታል ፋሲካ ምን ይላል ባስ ነው እሷ ብራዘር ይኸውልህ ጭራሽ ይስቅባታል። እሷ ልታተርፈው እያለች እንዳይታሰር እያደረገች ሂዝ ብራዘር እያለች እሷ እንዳይታሰር ታረጋለች። እሱ ያላግጣል። ይሄ ሰው አልደበደባትም አትለኝም። ከዚህ በኋላ አንዳችሁም አልደበደባትም፣ አላሰቃያትም፣ ብላክሜል አያረጋትም። ማንም የሚል የለም ከዚህ በኋላ ስ ኖባዲ ስማ ይሄ ነው አየህ። በየጊዜው እንደዚህ አስቡ። ሴት ልጅ አሁን እኔ ከሚስቴ ጋር ከማንም ልጣላ ልበል ወይም ከሆነ ሰው ጋር ነዳጅ አስነድቶ ሊሄድ ሲል አይነዳም ብላ ነው እንግዲህ ያጨክኖብኝ አይሄድም ብላ ነው። ከዛ በሩን ስትከፍት ገስዋት ጥሏት ነው ሄደው ወደቀ። ይህን ያህል የሚጨክን ሰው ነው። ወድቃ አላቆመው ወድቃ እንኳን አዎ ደጋግሞ የደወለው ራሱ። ስለዚህ ያየው ይኸው ስክሪንሻት አድርጉ ቤተሰብ። እሱ ነው መጀመሪያ የደወለው። ከዛ ሚስድ ኮል መጣ። ኮል ባክ የሚለው ሚስድ ኮል ነው እንደምታዩት። ከዛ ደወለ። እሱ ብቻ አይደለም ደወለ። አውዲዮ ኮል ላይ ቪዲዮ ተርናውን ማድረግ አትችልም ግዴታ መሆኑ። ይሄው አውዲዮ ኮል ነው ይሄ፣ ምንም ቪዲዮ ኮል የለው።
አውዲዮ ኮል ነው የሚለው። ተግባባን? ስለዚህ እንደዚህ አይነት ማጭበርበር፣ እንደዚህ አይነት ምን ማድረግ ሴትን ልጅ ካልፈለገች ወይም ደግሞ ምን ካልሆነች ምንድን ነው ይሄ ብላክ ሜሉ ራቁትሻለኝ ምን አለኝ ምንም አታመጭም ነው ጨዋታ። ይሄ ነው እንግዲህ እሱ ብቻ አይደለም። ዱባይ ላይ ራሱ እኮ ጥፊ መታሃል ይዘናል ሲሉት እንደው ዱባይ ባይሆን ኖሮ ሌላ ቦታ ቢሆን ኖሮ እች ልጅ ምን ሆና ነበር የሚለውም ጥያቄ እኮ ያስነሳል። እሱን ነው የምልህ እኮ በጥፊ መጥቶ ፊት ለፊት ፖሊሶቹ ሲያፋጥጡት እሷ ናት መታ ያተረፈችው። በጥፊ ስትመታት አይተናል ብለው ነው መኪና ቁልፉን ራሱ የተቀበሉት። ስለ መውደቁ አይደለም እነሱ ያወሩት። ስለዚህ ልጅ በደንብ የጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። እሱን አቴንሽን የሰጠው ሰው የለም። አንዴ ተጨበጨበለት ተባለ። ከዛ በኋላ አጀንዳ ሊሆን አልቻለም። በቃ ዜሮ ገባ። ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጥያቄነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ሶስት ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑም በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። ዛሬ ጆን ዳንኤል ጃኒ ባቀረበችበት ክስ ላይ ያቀረበው ማስተባበያ በእውነት ራሱ የሚያስተቸው ሆኖ አግኝቼዋለሁ። እኔ ለምሳሌ ጃኒ እንደዚህ አድርጎኛል ብላ ለተናገረችው ንግግር መልስ ያደረገው ጃኒ አዶናይ ላይ ቺት እንደምታደርግ ነው። ግን እሱ ያልተረዳው ነገር አንድ ነበረ። እሱም በሚስቱ ላይ ቺት እንደሚያደርግ ምክንያቱም አሁን ከናዮ ጋር አብረው እንዳሉ ተናግሯል እና እዛ ላይ ሳያውቅዩን አውቆዩን እኔም ግራ በገባኝ ሁኔታ ጃኒ ከሱ ጋር እንደምታወራና
ከሱ ጋር ያላቸው ሪሌሽንሺፕ እስካሁን በድብቅ ሲያራምዱት እንደነበረ ተናግሯል። ለማስተባበል ነው ያንን ሐሳብ ያቀረበው። ሐሳቡን ባያቀርብ መልካም ነው ብዬ ነበር ማሰበው። ምክንያቱም ለቀረበበት ክስ ብቻ መልስ ቢሰጥ አሪፍ ነበረ። ግን ለቀረበበት ክስ እንደ ማስረጃ ያቀረባቸው ሐሳቦች እያንዳንዱ እንደሚደዋወሉ ስቲል እንደሚደዋወሉ እሱም እንግዲህ ከሷ ጋር ከተለያየ በኋላ ልጅ ወልዷል። ልጅ ከወለደችለት ሚስቱ ጋር ደግሞ አብሮ እንደሚኖሩ አብረው እንዳሉ በተደጋጋሚ ተናግሮ ነበረ። ግን እሱ ራሱ ከሷ ጋር ሌላ ሪሌሽንሺፕ ውስጥ ካለ ቦይፍሬንድ ካላት ሴት ጋር ማውራቱ በራሱ ተገቢ አይደለም፣ ትክክል አይደለም። እሱ ግን መልስ አድርጎ ነው ያቀረበው። እሱ ነገር ትክክል አይደለም። እዚህ በሁለቱ መካከል የተጎዳው አዶናይ ነው። አዶናይ እንግዲህ አርፎ ከተቀመጠበት ነው ምንም በማያውቀው በአደባባይ ሚስቱ ማለትም ገርል ፍሬንዱ ቺት እንደምታደርግበት ጆን ዳንኤል የተናገረው። እንደ ሀሳብ ያቀረባቸው ደግሞ አሉ። ራቁቷን ነው ቪዲዮ እንዳላሳየችው ምናምን ያላቸው ነገሮች አሉ። ግን እሱም ባለትዳር ከሆነ ለምንድን ነው ከቀድሞ ገርል ፍሬንዱ ጋር ራቁቱን ስታወራ አይዘጋም? መዝጋት እኮ ይችል ነበር። ስልክ ቀይሮ በሌላ ስም ሴቭ አድርጎ ስልኳን መነጋገሩ ማውራቱ ተገቢ አይደለም ብዬ ነው ማስበው። እንግዲህ ቀጣይ ነገ ላይ ደግሞ የሚፈጠረውን ነገር አናውቅም። እስከዛው ቸር ቆዩልኝ። ምንድነው በጃኒ ጉዳይና በጆን ዳንኤል ጉዳይ ላይ በቀጥታም ሆነ በተዘዋዋሪ አዶናይን ሊመለከተው እንደሚችል አምናለሁ። ነገር ግን አንድ ትልቅ ማስተዋል የሚገባው ወንድማችን አዶናይ አንድ ትልቅ ነገር አለ። በአንተ መልካምነት፣ በአንተ ቅንነት፣ በአንተ በጎነት እግዚአብሔር አምላክ በአንተ ላይ በሚሰራቸው መልካም ነገሮች የተበሳጩ፣ የተናደዱ፣ የተቃጠሉና በቅናት ያበዱ ሰዎች እንዳሉ ማሰብና ማስተዋል አስፈላጊ ነው ብዬ ስለማምን ምናልባት በሁለቱ ጉዳዮች ላይ በጆን ዳንኤልና በጃኒ ጉዳይ ላይ ምንም አይነት ሐሳብና አስተያየትን በሚዲያ ላይ ወጥተህ እንዳትሰጥ። ምክንያቱም ከጆን ዳንኤልና ከጃኒ በላይ ዝቅ ብለህ እንድትታይ የሚፈልጉት ጠላቶች እንዳሉ ማሰብና ማስተዋል ስለሚገባ ወሬ ካዳሚዎች፣ የወሬ ሱስ ያለባቸው ሰዎች ስላሉ ማለት ነው። ስለዚህ በቻልከው አቅም አዶናይ ጉዳዩን ምናልባት አንተን የሚመለከቱ ጉዳዮችን በቃ አንተ መስራት ያለብን ነገሮች በውስጥ ማድረግ ያለብን ነገር መጨራረስ ትችላለህ። ከዛ ባለፈ ሚዲያ ላይ ወጥተህ ምንም አይነት ነገር ባለማድረግ እነዚህን የወሬ ካዳሚዎችን ልታሳፍራቸውና ልታሸማቀቃቸው ይገባል የሚል እምነትም አቋምም አለኝ። እግዚአብሔር አምላክ ስራህን፣ ጉልበትህን፣ ጤናህን ሁሉ ይባርክልህ። ከዚህ ውጪ ምንም ነገር የለም። ጆን ዳንኤልና ጃኒም በቻላችሁት አቅም ቲክቶኩ ላይ እንግዲህ ሚዲያው ላይ በጣም ስመ ገናና ከሚባሉ ሰዎች መካከል ዋነኞቹ ናቸው። ብዙ ሰዎች ያያቸዋል፣ ብዙ ሰዎች ይመለከታቸዋል። አንዴ ወጥቷል እንዲያነ ጉዳዮች ግን ደግሞ በትላልቅ ሰዎች ጉዳዮቻችሁን ይዛችሁ የመፍታት ባህልን ብታዳብሩ ብታሳዩ ለሌሎችም አርሃያ የሚሆን ትልቅ ስራ ብትሰሩ መልካም ነው ብዬ አስባለሁ። ትላልቅ ሰዎች አሉ። በእነሱ መካከል ቁጭ ብላችሁ ችግሮቻችሁን ፈታችሁ የተሻለ ስራ ላይ ትኩረት አድርጋችሁ ስራችሁን እንድትሰሩ ለህብረተሰቡ የሚጠቅም ነገሮች እንድታደርጉ በዚህ አጋጣሚ ወንድማዊ ምክር ሐሳቤን ላቀርብ እወዳለሁ። ሰላም ሁኑልኝ። ይህንን መልእክት አዶናይን ፎሎ የምታደርጉ ሰዎች፣ አዶናይን የምትወዱ ሰዎች ሜንሽን አድርጋችሁ አዶናይ ጋር እንዲደርስ አድርጉልኝ፣ ተባበሩኝ። አዶናይ ወንድማችን፣ እኔ እምልህ ነገር አንድ መልእክት አለኝ፣ እንደ ወንድም ማለት ነው። እንደ ወንድ ልጅ ይህንን ሞመንት ማለት ነው በጣም አብሰልስለህ እለፈው። ኦልሞስት 5 ሚሊዮን የሚሆን ሰው ፎሎ ያደርግሃል። አንተ ትመጣለህ ተብሎ ወሬ በሚነገርበት ቦታ ላይ እንኳን ሰዎች ገብተው በመቶ ሺዎች የሚቆጠሩ ሰዎች ቁጭ ብለው ምን አይነት ነገር ሊከናወን ይችላል ብለው በጉጉት ሲያዩ ነበረ። ነገር ግን አንተ ማድረግ ያለብህ ብዬ የማስበው የጀመርከውን ጉዞ ከሚያሰናክልህ ምንም አይነት ነገር መሳተፍ የለብህም። በጭራሽ መታየትም መልስ መስጠትም ኢንቮልቭ ማድረግ የለብህም። እንደ ወንድ ልጅ ሆኜ ሳወራህ ማለት ነው ይሄ ኬዝ አንተን የሚመለከትህ አይደለም። ከዚህ በፊት በነበረው የህይወት ታሪክህ ላይ ብዙ ነገር አስተምረህናል፣ ብዙ ነገር አሳይተህናል። ስለዚህ ይሄኛውንም በጥበብና በብልሃት እንደምታልፈው አልጠራጠርም።
So the main point here is ማለት ነው ይሄኛው ጉዳይ you have to let it pass. Let it slide, man. ምክንያቱም አንተ ወደዚህ ተመልሰክ ፐርሰናሊ አንተ የምትገባበት ነገር ከሆነ በጣም አስቀያሚ ነገር ይዞብህ ነው የሚመጣው። ስለዚህ ይህንን መልእክት ሆፕፉሊ በጆሮክ ሰምተክ መልእክት የሚሆን ጥሩ ነገር እንደሚሆንልህ ተስፋ አድርጋለሁኝና I hope you'll find this message, man. Just leave it alone. This is not your level. Literally, this is not your level. You don't have to respond to this. You don't have to do anything, honestly. I wouldn't do anything if I was you, ማለት ነው። Meeting ቢኖርህ this is your home. One of the foundationችን የቦርድ ሚቲንግ ነው። እንትና ቁጭ ማነው ቁጭ በል በቃ ካሜራ እና ትንሽ የተወሰነ ነገር ለአንተም ቁጭ በል እዚህ ጋር መቀመጥ ነው። ይሄው ለፉ እና በዚህ ና አንተም ቁጭ በል ሙኒር ጥራው